አንተ ለምን ነው እንደዚህ የምትጨነቀው? ምን እንደምትፈልገው ደህና ነች፣ ምንም አልታመመችም። አውቃ ነው ሾሎ እየሰራች ያለችው። ቆይ አንተ አዳምጣቸው። ምን ሆነህ ነው? ከኔ ጋር ማውራት ያለባት ችግር ነው። ፈቱ፣ ሁላችሁም ችግር ነው። ፈቱ። ልጁን ልቀቁት። እኔ ነኝ ያመጣሁት፣ አንተን ስላከበርኩ ነው። በአንተ ምክንያት ባለፈው ከወደኩ በኋላ ሐኪም ቤት ገብቼ ነበር። ከሐኪም ቤት በኋላ ስልክ ስደውልልህም መታመሜን ሰማልሰማ እንኳን ማውቀው ነገር የለም። ገባ ሰላም፣ እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ እንደተለመደው ማለት ነው። የቻናል ቤተሰቦች እንግዲህ አብርሽ ዛሬም ሌላ ታሪክ ሰርተዋል። በሱ ላይ በዚህ ደረጃ ታሞ እነ ሩታም የኔ ነው እና አቤልም የኔ ነው ብለው ከሚከራከሩ የአብርሽ ጤና አስቀድመው እሱን ወደ ነበረበት ቢመልሱት በጣም አሪፍ ነበረ። እንግዲህ የቻናል ቤተሰቦች ይህን ቪዲዮ ለደረሳችሁ ሁላችሁም ላይክ በማድረግ አዳዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ግን ይዞት እየመጣ እሺ፣ ስለ ይነግረዋል ማለት ሊጨነቅ እንዳይሆን አቤላ ሄርሜላ በቃላችን እንደዚያ ታጨናንቂ ለምን አሰሚኝ? አንቺ ደግሞ ቅድምም ነገርኩሽ አሁንም እየነገርኩሽ አይደል እንዴ? አይ እንደዚህ በቃ እየመጣ ነው አይደል? ቢያንስ አረፍ በይ እስከዛ። ተረጋጊ፣ በቃ ተረጋጊና አብርሃም ሲመጣ ያለውን ነገር ቀስ ብለሽ አስረጪው እባክሽ። ሌላ ነገር እንዳፈጥሪ። አብርሃም ከራሱ ጋር አይሻልም ነበር? ብቻውን ቢመጣ አይሻልም ነበር? ኦኔ ፍሬም አብርሃም እንዴት ራሱን ያውቃል? አሁን እኮ ምንም የሚያውቀው ነገር የለም እያልኩሽ እኮ ነው። እንግዲህ ያው ሄርሜላ ላይ የተከሰተውን እናውቃለን አይደለ? በዚህ ደረጃም ሆና የምታስበው የምትጨነቀው ስለ አብርሽ ነው። አብርሽ ደግሞ አሁን ያለበት ሁኔታ ያው ሁሉም ያውቃል። ከራሱ ጋር አይደለም ወይም አላደለ ወይም ውሳኔ ውስጥ ሆኖ እዛ ጋር ያለው ነገር እውነት ሊሆን ይችላል። ስለዚህ መጀመሪያ ማረጋገጥ አለባት። እሷ ራሷን መጉዳት የለባትም። ተረጋጊ ነው ትወድቂያለሽ፣ ያዞርሻል። ቀስ በይ ቶሎ በል ክፈትላት። ወይኔ ጉዴ ፈላ። አንቺ ናይ ትወድቂያለሽ። ቀስ በይ ቀስ በይ። ፍቅጠኝ አብርሽ እሺ እዚህ ጋር ሲገናኙ የነበረውን ስሜት አይታችኋል አይደለ? እኔ አብርሽ አሁን እሷን ሲያገኛት የሆነ አዲስ ስሜት አላየሁበትም፣ ማለትም የህመም ስሜት አላየሁበትም። ግን አብርሽ እውነተኛ ሰው ሆኖ ማለትም ከህመም ውጪ ምንም ጤነኛ ሆኖ እውነት ተጸጽቶ ወደ ሩታ ተመልሶ ከሆነ ሁለት ስህተት ነው የሰራው። መጀመሪያ ሩታን ጥሏት ሲሄድ፣ ሁለተኛ ደግሞ አሁንም ሄርሜላ አስረግዞ ጥሏት ሲሄድ ሁለት ስህተት ነው በአንድ የሰራው። ስለዚህ እነዚህ ነገሮች ይመስሉኛል ጫና ውስጥ የከተቱት። ወደ ውስጥ አይገባም። አማርኛ እንዲ ያልማሩ ይዤው ልሄድ ነው። ለትንሽ ደቂቃ ነው የመጣሁት። ሄርሜላ ማውራት የፈለግሽው ነገር አንድ አውሪ። አብርሃም አውራት አንዴ። ሄርሜላ ነች አሟታል። ገብቶሃል? አብርሽ ይምጣልኝ ብላ ነው መድኃኒት ራሱ በስትክክል እየወሰደች አይደለም። 10 እየወደቀች ነው። ምንም ማነሳበት እንትን ምክንያት የለም ብዬ ነው። አሟታል። ለምንድን ነው ስልክ ማላነሳልሽ ትላታለህ እንዴ? ሄርሜላ እኮ ነች ከአንተ አርግዛልሃለች እንዴ? ምን ሆነ ነው አብርሃም? ከራስ ጋር አይደለም። ሄርሜላ ነች የምትወዳት ሄርሜላ፣ እሷ የምትወድ ሄርሜላ ነች። እሺ የአብርሽ ስሜት በጣም ነው ግራ የሚያጋባው፣ የተወዘጋገበ ነው። ምንድን ነው እንደዚህ በዚህ ደረጃ የሚሆነው? ማለት ሄርሜላ ስትወርቅ አይተዋል። መጠየቅም አልፈለገም። በአንድ ጊዜ ምንም በቃ ዛሬ እንደተገናኘ ሰው የዛኔ ያው አይታችኋል አይደለ? ፊንት ስታደርግ ስትወርቅ አይተዋል። ሁለተኛ ጊዜ ስትወድቅም አይተዋል። ስለዚህ ይሄ ሰውዬ ጤነኛ ቢሆን ይህ ሁሉ ነገር ያውቃል አይደለ? ግን በመሀል ደግሞ ምንም አልሆንኩም እያለ ነው። እነ ኤፍሬም ምንም አልሆንም እያሉ ነው። እንዴት ነው? ማን ነው ግልጽ የሚያደርግልን ይሄ ነገር? እያስጨነቃችሁ ታለች ነው አብራ ምን ይላል አይደለም። ትንሽ ደቂቃ ነው ሆነች ነው ታውቁ እና ሌላ ጥያቄ ነው እየጠየቃችሁ ያላችሁት እንዴ? የምታወሩት ወሬ ምንም ደስ አይልም። ሄርሜላ መሆኗን እኮ አቋራቢ ለምን አሰለ ሄርሜላ ነች የምትለው? አናግሩሽ አንዴ አናግሩ። ስማኝ ማሽ እኛውን ካጠገበነ ከጎረነ አየሁ ፎቶአችንን። ይሄ የኔ ቤት ነው ታውቃለህ ካለ እሺ ካለ እዚህ ስትመጣ ምን ታስታውሰው ነገር የለም? ያሳለፍናቸው ነገሮች ታስታውስ። ሄርሜላ ይሄ ያለፈ ታሪካችን ነው። ለምን ነው ይሄን ነገር የምታስታውሽ? ከመጀመሩ ነው የሚያልፈው።
ስለዚህ እንደዚህ የሚሆን አልመሰለውም ነበር አብርሽ። በድንገት እንደዚህ የተቀየረው ህይወቱ በዚህ ደረጃ ጥልቅ ብዬ እገባለሁ ብሎ አላሰበም ነበር ከሄርሜላ ጋር ማለት ነው። ስለዚህ አሁን በእነ ኤፍሬም ጫና ሲያደርጉበት እዚህ ጋር ሄርሜላን ምን ብሎ እንደሚቷት በጣም ነው ግራ ተጋባው። ስለዚህ ያለው አማራጭ በዚህ መልኩ ራሱን ያልሆነ ታሪክ ውስጥ ከቶ ከሄርሜላ ጋር መለያየት ነው የፈለገው። አብረን ጥሩ ጊዜ በምናሳልፍበት ሰዓት ነው በመቅሰፍ የተቀየርከ ነው ገባ። አሁን ደግሞ ቤት ስትመጣ ብዙ ነገሮች ታስታውሳለህ ብዬ አስባለሁ። ሰላም ብላ እንሄዳለን። አሟታል ጠይቃት ብሎ ነው ይዞኝ የመጣው እኮ አሁን ሳይክ እኮ ነው የተነሳሁት አብርሽ። እንደ ማንኛውም ሰው እኛ ያመመው ሰው እንጠይቃለን። የሚያመመው ሰው መጠየቅ ደግሞ መልካምነት ነውና ኤፍሬምም የታመመው ሰው ጠይቅ ብሎ ይዞኝ የመጣው አንተ ሄርሜላ ወይ አብርሽ እንደ ማንኛውም ሰው በአንድ ጊዜ እንደ ማንኛውም ሰው አላላትም። በጣም ነው ያሳቀኝ። ብቻ የሆነ እንዴት ነው ያኛውን አብርሽ እና ይኛውን አብርሽ ስታዩት ምን አይነት ስሜት እንደሚሰማ በጣም ነው የሚገርመው። እና የታመመ ሰው እንጠይቃለን ብሎኝ አመጣኝ። እንግዲህ በእነሱ ትዕዛዝ እንደሚመራ ያው ግልጽ ነው። ስለዚህ እንደ ማንኛውም ሰው የታመመን ሰው መጠየቅ ባህላችን ነው ምናምን ብሎ ምንም ከሷ ጋር ምንም እንዳልተፈጠረ ምናምን እሷ ታማለች። እሷን ለመጠየቅ ነው የጠራው። ስለዚህ ደህና ከሆነች ብሄድ እንችላለን። ደህና ነሽ? ትነግረዋለህ። እሷ አሟታል። እያየሃት አይደል እንዴ? አሟታል። ሰማኛለህ አቤል? እየሰማኸኝ ነዋ? ይኸውልህ አሁንም ቢሆን እየነገርኩ ያለሁት በጣም ተጨንቃለች፣ ታማለች። አንዴ ማየት ትፈልጋለች ስላልከኝ ነው አብርሃም ልጅ መጥቶት። እየሰማኸኝ ነዋ? ከዚህ በላይ እሱም እዚች ጋር መቆም አያስፈልገውም። በቃ አንተ ሌላ ነገር የፈለግከው በግድል ታጋባቸው ነው ልጆቹን። የምን ማጋባት? ልጅቷ ራሷን ስታለች። አብርሃምን እየፈለገችው ነው ስላልከኝ ነው አብርሃም ልጅ መጥቶ። አንተ ሌላ ነገር ነው የፈለግከው። እጁን ልቀቀው። ሌላ ግርግር ሊፈጠር አትፈልጉም። ስለዚህ ትልቁ ነገር እዚህ ጋር ነው ትልቁ ስህተት። አሁን አብርሽ በዚህ ስሜት ውስጥ ሆኖ እና ቤልም ለምን ሄርሜላ እንደረሳሃት ለምን ከሄርሜላ ጋር አትሆንም ከሩታ ጋር መሆን የለብህም ብሎ ከሚከራከሩ ኤፍሬምም ጤነኛ ነው ምንም አልሆነም ብሎ ከሚከራከሩ እኮ ይሄ ልጅ ማለት ነው በመሃል እየታመመ ነው ያለው። የሚቀድመው የእሱን ሰላም ነበረ። እሱ ጤነኛ ሆኖ ሲቆም ራሱን ሲያስታውስ ራሱን ወደ ቀድሞ ሲመልስ ነው ማንን መምረጥ ማንን መተው እንዳለበት የሚወስነው ራሱ ነው። ስለዚህ አሁን በሰው ውሳኔ መንቀሳቀስ አልነበረበትም። ማስቀደም የነበረባቸው የእሱ ጤና መመለስ ነበር። በአንድ በት እንደማትፈልጋት ነገራትና እንሂድ። ሌላ ነገሮችን ያትፈጠርብን ምንም እየፈጠርክ አይደለም። ንገረው፣ እንደምትወደኝ እንደምታፈቅረኝ ንገረው። አዲስ ህይወት እንደጀመርክ ንገረው። ወደ ቦታ ከወደኩ በኋላ ሐኪም ቤት ገባሁ። ሐኪም ቤት በኋላ እንኳን እኮ ዛሬ ገና ነው ያገኘው። ካረክ እንዴ ትናፍቀኛለህ እኮ በየቀኑ እየተደዋወልን የነበሩ ሰዎች፣ በየቀኑ የምንገናኝ ሰዎች፣ በየቀኑ እንደምታፈቅረኝ የምትነግረኝ ሰዎች እንዴት ነው ለእኔ የማይከብደኝ? እሺ እንዴት ነው ማትናፍቀኝ? እንዴት ነው ለባንተ እንዴት ነው ተስፋ ስማልቆርጠው? በጣም ብዙ ነገር እየተሰማኝ ያለው እግዚአብሔር እንዴት ሆኖ ማለት አብርሽ ነገሮች ባላሰቡበት መንገድ እየሄዱበት ነው። ባላሰቡ መንገድ እየሄዱበት ነው አለ። እንደምታዩት ይፈዛል። ምንድነው ኤፍሬም የወጋው ምንድነው? በነገራችን ላይ ኤፍሬም የሆነ ነገር ወቅቶታል። እሱን ሲያይ ይደነብራል። እሱን ሲያይ ይፈራል። ወደ እሱ ዞሮ ሲያይ እነሱን ማውራት ይፈራል። ሄርሜላን ማውራት ይፈራል። ተነስ ሲለው ምናምን ይደነብራል። የሆነ ነገርማ አድርጎታል። ይሄ ልጅ ኤፍሬም እንደፎከረው የሆነ ነገር አድርጎታል። በግድ ከአንተ ጋር እንድታገባት በግድ እንደዚህ እንድታገባት ነው የሚፈልጉት። እንደዚህ እንዳለ ስለዚህ አንተ ነው የምታገባውም ያገባውም ሩታ ነው አይደል? በቃ አለቀ። እና አንዴ ቁጭ ብላ እናግራት። ሌላ ነገር ስማኝ፣ አንተ እስከ መቼ ነው ቆይ እንደዚህ የምትሆነው? እና ሲሉ ትሄዳለህ፣ ሂድ ሲሉ ትሄዳለህ። ምን ሆነ ነው? ይኸው ኤፍሬምና ሩታ ናቸው። አንተ የምትፈልገው ህይወት ሌላ ነው። ሰምተኛል? የምትፈልገው ህይወት ይኸውና በግድ ነው እንደዛ እያደረጉ ያሉት። ስማኝ አሁን አብርሽ እየታመመ ያለው ዙሪያው ባሉ ሰዎች ነው። በራሱ ሳይሆን በራሱ አስተሳሰብ ወይም ጫና በዝቶበት ምናምን ሳይሆን በቃ በዙሪያው ባሉ ሰዎች ናቸው እየታመመ ያለው። ይህ ሁሉ ሰው ሀሳብ ጭንቅላት ውስጥ ይከታል። አንተ ልክ ነህ፣ ልክ አይደለህም፣ ታመሃል፣ አልታመምክም፣ ፈዟል ማለት ይቻላል። በእነሱ ንግግር በጣም 10 አይነት ነገር እየከተቱበት ነው። የሚያምናቸው ጓደኞቹ የሚያምናቸው ሰዎች ሁሉ 10 ነገር ስለሚያመጡበት ይሄ ልጅ ሳይታመም ራሱ አንድ ነገር ስማኝ። የሁሉ ነገር እያደረግህ ያለው ለአብርሃም ብለህ ነው አይደል? አንድ ነገር ስማኝ፣ ለአብርሃም ብለህ ነው። ሄርሜላ ትናንትና ነው ታውቃት፣ የልጅነት ጓደኛህ ነው አይደል? አብርሃም ለምርጫው ተወው፣ ምርጫ የሩታ ነች አለ እኮ አቤል። እንዴ ምን ሆነ ነው? አንተ ነህ እኮ ለምርጫ ያልተውከው ራሱ የምርጫ የሩታ ነች እኮ አለ። እንዴ ከመስደብ ነው እንዴ? ስማኝ እኔ እኮ ይኸውልህ ኤፍሬም አንተ ራሱ ጤነኛ አትመስለኝም። ሩታ ምን እንዳደረገችብህ ያላቀም ይኸውልህ ሰምተኛል አይደል? ሰውነቱን ነገር መታችሁ እኛ ለምትዘሩት ይኸውልህ እንደለመንካት እኮ ሩታን አውቃለሁ። ብዙ ጊዜ እንደለመንካት እንዳልተሳካ አውቃለሁ። ይኸውልህ አሁን ከሄርሜላ ጋር ነው እኮ ፍላጎቱ። አንተ በግድ የሆነ ነገር ውስጥ ለምን ታስገቡታላችሁ? ይሄ ልጅ ለምንድን ነው በግድ በፍላጎት? ኤፍሬም ለሩታም አስቦ ይሁን ለአብርሽም አስቦ ይሁን የሚሰራው ነገር ትክክል አይደለም። እየሰራ ያለው ነገር ትክክል አይደለም። ሲጀምር ሩታ ራሱ ሙድ ስትይዝ ነበረ። ሲወራም
ይታከምም ስትባል አይሄድም፣ አይታከምም ስትል የሆነ እንትን አለ ውስጣቸው ላይ የሆነ የተማመኑበት ነገር አለ። ኤፍሬምና ሩታ ማለት ነው። ቡዚም ስትል ነበረ ቀን በለቀቀችው ቪዲዮ ላይ እሷ የምታውቀው ነገር ይኖራል። ምክንያቱም ሩታ ፈልጋው አይደለም፣ በቀል ነው አብርሽ የሆነ ሸባ ሆኖ እንዲቀመጥ ነው የምትፈልገው ነው ያለችው። ምን ይደረግልን አብርሽ? ምን ይደረግልን ማለት ወደ በፊትልቀውን ነገር ንገረኝ። ህግ ቦታ መሄድ ካለብኝ ህግ ቦታ ሄዳለሁ። እሺ፣ ስለማንም ነገር ምንም እንድታስብ አልፈልግም። በደንብ ስማኝ። እሺ፣ እሺ። አንተ ነው የምትወደኝ፣ አንተ ነው የምታፈቅረኝ። ሳነኪው አውሪ እስቲ በእግዚአብሔር እንዴ! ሳነኪው አውሪው ሰማኛለህ። አንዴ አውሩበት። ለምንድን ነው እንደዚህ ጥቅልቅ የምትለው? ኖ አንተ ነው ሳነኪው ሳስሚው አውሪ። ሰሚው ፍቃደኛ አይደለም እንዴ? ይኸውልህ ስማኝ ኤፍሬም፣ አንተ ሚስት አለችው። አብርሽ ኮንፊደንሱ ከላዩ ላይ ልም ብሎ ነው የጠፋው። በቃ አስተሳሰቡ ሁሉ ከሱ ጋር የለም። ይኸው ኤፍሬም ነው የሚያዘው። እሱ ሲቆጣ ይርቃል። መጀመሪያ እኮ ይኸው ቀርቧት ነበረ፣ በስነ ስርዓት እያወሩ ነበረ። የሆነ በቃ እንደመመለስ ሲል ኤፍሬም ይመጣና እንትን ሲያደርግ ይደነግጣል ማለት ነው። ስለዚህ ይሄ ልጅ በጤናው ነው ትላላችሁ? ምንም አልተደረገበትም ትላላችሁ? እውነት በራሱ ምንም ካልሆነ ምንም አልሆንኩም ካለ በራሱ መወሰን አይችልም? በራሱ ማውራት አይችልም? በራሱ መንቀሳቀስ አይችልም? በጣም ከባድ ነገር ነው የገጠመው አብርሽና ግልጽ እስከሚያደርጉልን ድረስ ያው ድራማ ቢሆንም አብርሃም ተው፣ ንቃተው፣ በእግዚአብሔር ወደ ራስ ተመለስ። አሁን ፈልገህ ነው ይሄንን ቤት ውስጥ የገባኸው? እኔ ፈልጌ ነው። እኔ እኮ ሚስቴን ልጄን ብዬ ነው ይደረኩኝ ያለው። እንዳልፈለክ ያስታውቃል። መቼም ቢሆን ከሩታ ጋር አልሆንም ብለሃል። ከሄርሜላ ጋር ብጣላ ራሱ ከሩታ ጋር አልሆንም ብለሃል። አሁን ከሩታ ጋር ይሁንከው ከራስ ጋር አይደለም። አንተ ከሩታ ጋር መሆኑ ግን እንደዚህ አንገበገበ መሆን የለበትም። ለምን? ምክንያቱም አብርሃም ለሷ የሚገባ ነው አይነት ሰው አይደለም። ይኸውልህ ስማኝ፣ አንድ በደንብ አዳምጠኝ። አንተ ማለት ምን አይነት ሰው እንደሆንክ ልንገርህ። ስለማንነትህ ስለ ሩታም እያወራ ያለው ስለኔ ማንነት በደንብ አድርጌ ልንገርህ። ስለማንም ሰው ክፍተት ላውራ ከማለት ነገር አይደለም። ገባ? አቤል አሁን እዚህ ጋር አንድ ነገር እውነት ተናግሯል። እናንተ እውነት ማለት ኦዲየንሱ ተመልካቹ የምታስታውሱ ከሆነ ቪዲዮችን ያው ታያላችሁ አይደለ? መቼም ቢሆን ከሩታ ጋር እንደማይኖር በግልጽ ተናግሯል ኤፍሬም አብርሽ። ከሄርሜላ ጋር እንኳን ብለያይ ብቻዬን እሆናለሁ እንጂ አስረግጦ ነው የተናገረው። ከሩታ ጋር መኖር አልፈልግም፣ ይረብሸኛል፣ በጣም መጥፎ ነገሮች ነው የሚመጡብኝ ብሎ በግልጽ ነው የተናገረው። ከዛ ባለፈ ያለፈ ህይወት ከሩታ ጋር ያለው ነገር ነው ያለፈ። እኔ ሄርሜላ ምን አይነት ታሪክ ነው? ናና ተቶታራ እነዚህ ዝምበላቸው አብርሃም ይቆጨሃል። እግዚአብሔር ምስክሬን ይቆጨሃል። እቺ ልጅ የሆነ ነገር በአንተ ምክንያት ታማ የሆነ ነገር ብትሆን ይቆጨሃል። አቤል አታስተው። ጓደኛክ ነው አይደል? ጓደኛ ሌላ ነገር ውስጥ ነው። ምንም አልሆነም። አብርሃም ይቆጨሃል። እቺ ልጅ ታማለች በአንተ ምክንያት። በግድ ልጅ የሆነ ነገር ይሁን ነው ምን ትሆናለች? በአንተ ምክንያት የሆነ ነገር ከሆነች ይቆጨሃል። እኛ ነን የምናውቀው። ዶክተሮቹ ምናምን በጣም ታማለች ብለዋል። ይኸውልህ የምታስፈልጋት አንተ ነህ። ስለዚህ ዶክተሮቹ ሄዳ ሕክምና ታርግ። አብርሃም እኮ ወይ ዶክተር አይደለም ወይ ሐኪም አይደለም። ሄዳ እዛ ሕክምና ታርግ። የሰማሽኝ ነው። ከታመምሽ እዛ ሕክምና አለ። አብርሃም ከየትኛውም ሰው በላይ አሁን ታስፈልጋታለህ።